ማይግሬን የሚያማችሁ ከሆነ በፍጹም ራሳችሁን በጨለማ ውስጥ እንዲሁም ደግሞ ከድምጽ ስትሸሹ እንዳታገኙት። ይህ በብዙ የሕክምና ባለሙያዎች እንዲሁም ደግሞ በተለምዶ ሲነገረን የቆየ መፍትሄ የሚመስለን ነገር ግን በሽታውን እያባባስን ያለንበት ድግግሞሽ ወደኛ እንዲመጣና ራሳችንን ጨለማ ውስጥ እንዲሁም ደግሞ ከድምጽ ሽሽት ስንጠር እንድንቆይ የሚያደርገን ትልቅ ለበሽታው መንስኤ ወይም ደግሞ በድግግሞሽ እንዲመጣ የሚያደርግ ትልቅ ችግር ነው። እውነት ነው። ብዙውን ጊዜ ከሕክምና ባለሙያዎችም እንዲሁም ደግሞ ከታማሚዎች እንደ መፍትሄ ሲቀርብላችሁ ቆይቷል። ነገር ግን እውነታው ከዚያ የራቀና በሽታውን የሚያባብስባችሁ ነው። ዛሬ ምን ማድረግ እንዳለባችሁና ምን ማድረግ እንደሌለባችሁ፣ ለምንስ ከድምጽ መሸሽና ከብርሃን መሸሽ እንደሌለባችሁ፣ ለምን እንደዚህ እንዳልካችሁ ነግራችኋለሁ። ይህን የምነግራችሁ እንደው ዝም ብሎ ሳይሆን ሳይንሱ ምን እንደሚል እንዲሁም ደግሞ እኔ በሞከርኩት እና ባገኘሁት መንገድ ነው። እኔ ላይ ያለውን ለውጥ ጭምር ነግራችኋለሁ። ላለፉት 9 ዓመታት በማይግሬን በሽታ እጅግ በጣም ስጨነቅ የቆየው ነበርኩ። ነገር ግን ላለፉት ጥቂት ዓመታት ደግሞ ይህንን መፍትሄ አግኝቼበት ለናንተ ዛሬ ይዤላችሁ መጥቻለሁ። ቻናሉ ራስን በራስ ነው። ሰላም ለናንተ ይሁን። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ደግሞ ይጠቅማቸዋል ብላችሁ ለምታስቡት ወንድሞቻችን ሼር አድርጉላቸው። ላይክ ማድረጉን እንዳትረሱ። አብራችሁን ቆዩ። አብረን ከቆየን በዚህ ቪዲዮ ስለ ማይግሬን መንስኤውን እንዲሁም መፍትሄውን እናያለን። በቤታችን ብቻ ልናደርጋቸው የሚገቡትን ጥንቃቄዎችና ማድረግ ያለብን ደግሞ መፍትሄ ሐሳቦችን እናቀርባለን። በዚህ መንገድ እናንተ በድግግሞሽ ያማችሁ የነበረው ማይግሬንን ወይ መፍትሄ እንሆናለን፣ ካልሆነም ደግሞ በድግግሞሽ የሚመጣበትን መንገድ ለይተን መፍትሄ እናበጅለታለን። ነገር ግን በፍጹም እንዳታደርጉት። በጨለማ ውስጥ ራሳችሁን እንዳታገኙት፣ እንዲሁም ድምጽን ስትሸሹ እንዳትኳት። ማይግሬን ምንድነው? ወደ ቪዲዮ ማይግሬን ምንድነው? ሰዎች እንደሚሉት ዝም ብሎ ራስ ምታት ብቻም አይደለም፣ ወይም ደግሞ እናንተ ሰነፍ ስለሆናችሁ ከስራ መቅረት ምክንያት የምታደርጉበትም ቀላል አይነት በሽታ አይደለም። ራስ ምታት ነው እንደሚባለውም ደግሞ ራስ ምታት ብቻም አይደለም። ማይግሬን ማለት በጭንቅላታችን ውስጥ ትሪጂሚናል ነርቭ የሚያደርገው ትልቅ ቁጣ ነው። ትሪጂሚናል ነርቭ ማለት ካገጫችን አንስቶ አይናችንን አካባቢ ይዞ ወደ ጭንቅላታችን የሚደርስ ትልቁ የነርቭ ክፍላችን ነው። ይህ የነርቭ ክፍላችን ተቆጣ ማለት በደም ስሮቻችን ስር ያሉ ኬሚካሎች ይታወካሉ። በዛ ሰዓት ጭንቅላታችን ላይ የሚፈጠረው ስሜት ያ ነው ማይግሬን የሚባለው። በዛ ሰዓት ነው ለብርሃንና ለድምጽ ማመዛዘኛነት የምንጠቀምበት ፎቶፎቢያ የሚባለው በጭንቅላታችን ውስጥ ያለው ክፍል ይታወካል። በዛ ሰዓት ነው ለብዙ ሰዎች ኖርማል የሆኑ ብርሃኖች ለኛ እንደ ጦር የሚዋጉ፣ ለብዙ ሰዎች ኖርማል ድምጾች በመቶ እጥፍ ተባስተው እንደ መርፌ የሚወጉንና ያንን ነገር እንድንሸሽ የሚያደርገን፣ ያንን ሽንሸሽ መፍትሄ የሚመስለን። ብዙውን ጊዜ ካያችሁት ያ ነገር አይሰራም። ነገር ግን ይሰራል ስንባል በብዙ መንገድ ተነግሮናል። እውነት ነው፣ ይታወቃል። አእምሯችን ለነዛ ነገር ሴንሲቲቭ ይሆናል። ሴንሲቲቭ ሆነ ማለት ግን መፍትሄዋ ነው ማለት አይደለም። ማይግሬንን ማዳን የምንችልበት ከአመጋገባችን፣ ከእንቅስቃሴያችን፣ ከእንቅልፋችንና ከዲሲፕሊናችን ነው። ይህ እንዴት ነው የሚሆነው ካለን ይህ ፎቶፎቢያ ወይም ደግሞ ለድምጽ ወይም ለብርሃን ምላሽ ልንሰጠው የአእምሯችን ክፍል በታመመን ቁጥር ያንን ነገር የምናደርግበት ከሆነ ፎቶፎቢያ በአጠቃላይ እንዲዶሎዱም ወይም ደግሞ እንዲሞት እያደረግነው ነው ማለት ነው። ነገር ግን ያንን በማድረግ ፋንታ ልናደርግ የሚገባቸው ብዙ ነገሮች አሉ። እነዛን ነገሮች ካደረግን ፎቶፎቢያችን ይዳበር ይሄዳል። በዛ ሰዓት ለዚህ ነገር የሚሰጠው ምላሽ አክቲቭ ይሆናል ማለት ነው። ነርቫችን ማነቃቃት፣ ምግቦቻችን መመለስና የደም ስሮቻችን ስር የሚፈጠሩትን የኬሚካል መታወኮች ማከም ትልቁ ለማይግሬን መፍትሄው እሱ ነው። ምን እናደርግ? ማይግሬን ይሄ ነው ካለን ምንድነው ማድረግ ያለብን ስልን ለደም መታወካችን፣ ለነርቭ መቆጣታችንና ለፎቶፎቢያችን በቃ መፍትሄ መስጠት ያለብን ችግሩ እዛ ጋር ስለሆነ ማለት ነው። ነርቭ ሴሎቻችን ሲቆጡ የሚፈልጉት ምንድነው? መረጋጋት ነው። የነርቭ ሴሎቻችን የነርቭ ክፍሎቻችን ከተቆጡ ለመረጋጋት ምንድነው ማድረግ ያለብን? እነሱን ለማረጋጋት ምንድነው ማድረግ ያለብን ካልን የመጀመሪያው የሚሆነው በማግኒዥየም ማከም እንችላለን። ማግኒዥየም በኪኒና አለ፣ እንዲሁም ደግሞ በተፈጥሮ መንገድ የምናገኝበት መንገድ አለ። ይህንን መፍትሄ ከሰጠን የነርቭ ሴሎቻችን አክቲቭ እንዲሆኑና እነዚህ አይነት ችግሮች ሲመጡ ራሳቸውን ማረጋጋት እንዲችሉ ብቃት እንሰጣቸዋለን። ብዙውን ጊዜ አንጀትና አእምሮ ላይ የሚከሰቱ በሽታዎችን ብቃት በመስጠት ነው እንጂ መልስ ልንሆናቸው የምንችለው እንዲሁ ዝም ብለን
በሽታው በተነሳ ቁጥር በምንወስዳቸው መድኃኒቶች መፍትሄ መስጠት አንችልም ወይም ደግሞ መዳን አንችልም። ስለዚህ ለማይግሬንም ትልቅ መፍትሄ የሚሆነው አንዱ ትሪጅሚናል ነርቫችን ራሱን እንዲያነቃቃና አክቲቭ እንዲሆን ማድረግ ነው ያለብን። ለዛ ማግኒዚየምን መውሰድ ይጠበቅብናል። ማግኒዚየም በኪኒን አለ ብያችኋለሁ። በኪኒን ያው እዚህ ጋር ያስቀመጥኩላችሁን ኪኒን መውሰድ ትችላላችሁ። በሐኪም ቤቶች አሉ፣ የተለያዩ ዋጋ አለው። እናንተ በአካባቢያችሁ የሚሰጠውን ዋጋ መውሰድ ነው። ነገር ግን ማግኒዚየምን ከምን እናገኛለን ካልን ከአረንጓዴ ቅጠሎች፣ ከቆስጣና ከጎመን እንዲሁም ከሰላጣ ማግኘት እንችላለን። እነዚህን እንግዲህ አሁን ላይ ለማስታገሻ ብለን ለመድኃኒቶች ከምናወጣው ወጪ ባነሰ ወይም ደግሞ በተስተካከለ ወጪ ማግኘት እንችላለንና አመጋገባችን ላይ በተቻለ መጠን እነዚህን በትክክለኛው መንገድ አብስለን መመገብ መቻል አለብን። ብዙውን ጊዜ ደግሞ የምንሸወደው ለጣም ስንል መብሰል የሌለባቸውን እያበሰልን መብሰል ያለባቸውን ደግሞ ሳናበስል እየቀረን ወይም ደግሞ የዘይት መጠናችንን እያበዛን ከነዛ ምግብ ማግኘት ያለብንን ሳናገኝ ቀራለን። ጎመን አሰራርን ለእናንተም ነግራችሁ አይደለምና ጎመንን በልኩና በባህሪው መጠን አብስላችሁት ተመገቡ። ቆስጣና ሰላጣንም እንደዛው ማለት ነው። በእነዚህ መንገድ ማግኒዚየም ማግኘት ትችላላችሁ። እንዲሁም ደግሞ የዱባ ፍሬ ከምታስቡ በላይ የማግኒዚየም ይዘት አለው። ስለዛ የዱባ ፍሬን ማግኘት ከቻላችሁ አቡ ሱፐርማርኬትም ላይ አለ። እንዲሁም ደግሞ የመንደር ገበያ የጉሊት ገበያ ላይ በብዛት ልታገኙት የምትችሉት ነው የዱባ ፍሬን ገዝታችሁ ለአመጋገብ እንዲሁ በጥሬው ሊከብድ ስለሚችል በትንሽ ሙቀት ትንሽ መቁላት እንዲሁም ደግሞ ለትንሽ ለጣም የተወሰነች ጨው አድርጋችሁበት እሱን በእጃችሁ አንድ እፍኝ መጠቀም ትችላላችሁ። አንድ እፍኝ እያደረጋችሁ በቀን ውስጥ ብትጠቀሙ ይህ ሳታውቁት ሩቲን የሆናችሁና አብሯችሁ ይዘልቃል። የማግኒዚየም ፍላጎታችሁን አሟላችሁ ማለት ነው። ይህንን ካደረጋችሁ የማግኒዚየም መጠናችሁን ታስተካክላላችሁ። ያንን ብታደርጉ እጅግ በጣም የተሻለ ነው። ሌላው አልመንድ ለውዝ ነው። አልመንድ ለውዝን ብትጠቀሙ ለማይግሪን በሽታችሁ የነርቭ ስርዓታችሁን እንዲረጋጋ ያደርግላችኋል ማለት ነው። እነዚህን ካደረጋችሁ በኋላ ሌላኛው ልታደርጉት የሚገባው አንዱ ማይግሪን ሲዘን ሊከሰትብን የሚችለው ነገር ምንድነው? የማቅለሽለሽ ስሜት፣ ወደ ላይ ማለት ስሜት ወይም ደግሞ የምግብ ፍላጎት ማጣት። አልበላንም እንዳልጠገብን ነገር ነው የምናውቀው። የመብላ ፍላጎት አይኖረንም ወይም ደግሞ ቢኖረንም እንኳን አይዋጥልንም። ይህንን ደግሞ የአናናስ ጁስ ወይም ደግሞ የአናናስ ሻይ ወይም ደግሞ አናናስ በመመገብ ይህንንም ባላንስ ማድረግ ትችላላችሁ። በተቻላችሁ መጠን ደግሞ በቀን ውስጥ አንድ ሙዝ ባታጡ ጥሩ ነው። የካልሲየም መጠኑ የዚህም ሙዝ ላይ የምናገኘው የካልሲየም መጠን በጣም እጅግ በጣም ብዙ ነውና የነርቭ ስርዓታችንን ያረጋግልናል በአጠቃላይ ማለት ነው። ከዚህ በተረፈ ማይግሪን የሚከሰተው በዲሃይድሬሽን የተነሳ ነው። ዲሃይድሬሽን ነው የውሃ መጠናችን እጅግ በጣም ሲቀንስ ነው። በዚህ መሰረት ኪሎአችሁን አመዛዝኑና በቀን ውስጥ እናንተ መውሰድ ያለባችሁ ሊትር በዚህ ማትስ መሰረት ነው የምታውቁት። በዚህ ማትስ መሰረት እሱን ውሰዱና ያንን የውሃ መጠን በዕለቱ አትጡ። ያንን ብታደርጉ እጅግ በጣም ጥሩ ነው። ይህ በሽታው ከመከሰቱ በፊት እያደረግን ያለነው እንግዲህ ጥንቃቄ ነው። ይህ ነው እንግዲህ ማይግሪንን መፍትሄ ሊሆን የሚችለው እንጂ በሽታው ከመጣ በኋላ የምናደርገው ከብርሃን ሽሽትና ድምፅን ጥላቻ እጅግ በጣም መለመድ የሌለበትና አእምሮን የሚያዶለድም ሁሌም በዛ ቅኝት ውስጥ እንዲቆይ ማድረግ ነው፣ ፔንክለር ማለት ነው። ስለዚህ እነዚህ ነገሮች በቅድሚያ አድርጉ። እነዚህን ነገሮች ካደረጋችሁ በኋላ ማድረግ የሌለባችሁን ደግሞ ነገሮች ልንገራችሁ። እጅግ ብዙ ጊዜ የምንሸወደው ነገር አመጋገባችን ላይ ማይጠፉ ጣፋጭ ምግቦች አሉ። እነዛን ጣፋጭ ምግቦች ከናንተ ውስጥ አድርጉ። ማይግሬን በሽተኞች ካስተዋላችሁት ማይግሬን ሊነሳ አካባቢ በጣም የጣፋጭ ምግብ ፍላጎታችሁ ይጨምራል። ጣፋጭ ምግብ ትፈልጋላችሁ። ያ ማለት በሽታው በቃ ከዛ ሰሞኑን አካባቢ መምጣቱ አይቀርም። ብዙውን ጊዜ ግን እንዳማረን ሆነን ያንን ጣፋጭ ነገር እንመገባለን። ያ እጅግ በጣም መጥፎና ጎጂ ነው። እሱን አትጠቀሙ። አልኮሎችን ቀንሱ። እንዲሁም ደግሞ ሶዳ ያላቸው የታሸጉ የለስላሳ መጠጦችን አትመገቡ። ቺዞች፣ አይቢዎች አትመገቡ። እነዚህ ምግቦች እጅግ በጣም ለእናንተ መጥፎ ነው። ቸኮሌትም አትመገቡ። ቸኮሌት መመገብ ያለባችሁ ሰዓት አለ።
ቾኮሌትም ስትመገቡ ጥቁር ቾኮሌት መራራ ቃና ያለው ቾኮሌት ማለት ነው። እሱን ቾኮሌት ነው የምትጠቀሙት። ነገር ግን ኢትዮጵያ ውስጥ ያሉት ብዙዎቹ ቾኮሌቶች ኖርማልም ልክም አይደሉምና ቾኮሌት የሚለውን ጭራሽ ከጭንቅላታችሁ ላይ አውጡት። እነዚህ ነገሮች ባለመመገብ ራሳችሁን መከላከል ትችላላችሁ። ብዙዎች ግን የማይነግሯችሁን አንድ ነገር አሁን ልንገራችሁ። ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ። ላይክ አድርጉት ቪዲዮ፣ እንዲሁም ደግሞ ይጠቅመዋል ብላችሁ ለምታስቡት ወንድሞቻችን ሼር አድርጉላቸው። ብዙዎች የማይነግሯችሁ አንድ ነገር አለ። በተቻላችሁ መጠን በትዳርም ላይ ሁኑ፣ ከዛም ውጪ ሁኑ፣ አንድ ግለ ወሲብ ላይ ያላችሁ ልጆች እጅግ በጣም ተጠንቀቁ። ማይግሪን በግለ ወሲብ ወደ አስከፊው መባባስ ነው የሚሄደው። በትዳር ውስጥም ያላችሁ በጣም ድግግሞሽ የጾታ ግንኙነቶችን ከማድረግ ራሳችሁን ቆጥቡ። በጣም ድግግሞሽ የጾታ ግንኙነት ባረጋችሁ ጊዜ የነርቭ ስርዓታችሁ ይታወካል። ብዙውን ጊዜ ለራስ ምታት የጾታ ግንኙነት መፍትሄም ማባባሻም ነው እናንተ ላይ የሚሰራውን ይሁን። ነገር ግን ባበዛችሁት ቁጥር እጅግ በጣም ትጎዳላችሁ። ማስተርቤሽን የምታደርጉ ሰዎች ግን እጅግ በጣም ለማይግሪን አስከፊው መጨረሻ ላይ የሚያደርሰው ገዳዩ መንስኤ ነውና እሱን ነገር ራሳችሁ አውቃችሁበት ተጠንቀቁ። እንዲሁም በተቻላችሁ መጠን ብታቆሙ ጥሩ ነው። እነዚህ ነገሮች ካረጋችሁ ማይግሪንን 70 እና 80% ከራሳችሁ ታድኑታላችሁ። ሌላው ለምሳሌ በብርሃን ላይ በሽታው የሚነሳባችሁ ከሆነ ጠዋት ተነስታችሁ ቀዝቃዛውን አየር ውሰዷት። በቀዝቃዛው አየር ወክ ማድረግ ጀምሩ። ከዛ በኋላ ፀሐይን ከራሳችሁ ጋር እያላመዳችሁት አምራችሁን ሂዱ። እንዲሁም ደግሞ ከባባዲ ስፖርታዊ እንቅስቃሴዎችን ከማድረግ ተቆጠቡ። ቢያንስ ለጥቂት ጊዜያት 6 እና 7 ወር ውስጥ ከባባዲ እንቅስቃሴዎችን አታርጉ። ስፖርታዊ እንቅስቃሴ ሩጫ፣ ኳስ ምናምን ሊሆን ይችላል። ከነዚህ ነገር ተቆጠቡ። ጂም ላይ ከሚደረጉ ከበድ ካሉ እንቅስቃሴዎች ተቆጠቡ። ነገር ግን በጣም ካልም የሆኑ ዝቅተኛ የሆኑ ስፖርታዊ እንቅስቃሴዎችን ማድረጋቸውን አትዘንጉ። እሱ ይጠቅማቸዋል። ሁለተኛው ጥሩ አየር ውስጥ ወክ ማድረግን ተላመዱ። በፀሐይ ራሳችሁን አላምዱ። ማይግሪን እጅግ በጣም ዲሲፕሊን ይፈልጋል። ዲሲፕሊን ሁኑ። ለምታደርጉት ለሁሉም ነገር ዲሲፕሊን ሁኑ። ልምድን በጣም የሚከተል በሽታ ነው። ለምሳሌ የውስጥ የነርቭ መታወክ ወይም ደግሞ መቃወስ በአእምሮ ላይ የሚደረግ የነርቭ ስርዓት ጦርነት ነውና ያንን ጦርነት በልምምድ ነው የምታሸንፉት። ለምሳሌ ፀሐይን ተላመዱት፣ ብርሃንን ተላመዱት። ፀሐይን ተላመዱ ስላችሁ ክርር ባለ ፀሐይ ላይ መንቀሳቀስ ምናምን ማለት አይደለም። ነገር ግን ራሳችሁን በጣም ከተዘጋ ክፍል ውስጥ በቂ ብርሃን ከሌለበት በቂ ኦክሲጅን ከሌለበት ክፍል ውጡ። ጥላም ቦታ የሚሆን ስፓይ ሳምቲንግ ብቻ የሆነ ቦታ ላይ ፍሎ አድርጉ። ትላንት ላይ የሚከብዳችሁ ትላንት ላይ ለበሽታችሁ መንስኤ የሆነውን ነገር አላምዱት። 15 ደቂቃ 20 ደቂቃ 31 ሰዓት እያላችሁ እዛ አየር ላይ መሆንን አላምዱት። አይምሯችሁ ያንን ነገር ለመላመድና ያንን ነገር መቋቋም የሚችልበትን የራሱን ስርዓት ይገነባል። በሽቶቻችን እንዳለ ከውስጥ ከሆኑ ራሱን ማከም የሚችል ስርዓት አለን እኛ ሰዎች በተፈጥሮ ማለት ነውና ያንን አድርጉ። ሁለተኛው ዲሲፕሊን ይፈልጋል ብያችኋለሁ። የምትሰሩት ስፖርት ለምሳሌ እንቅስቃሴ ጠዋት ተነስታችሁ የ1 ሰዓት ወክ የምታደርጉ ከሆነ ያችን ወክ ሰዓቷን ጠብቃችሁ ፍሎዋን ጠብቃችሁ አድርጓት። ከጊዜ በኋላ ደግሞ ደቂቃውን እየጨመራችሁት እንደዛ አድርጉ። ሌላው ትልቁ ነገር ብዙዎቻችሁ ታውቁታላችሁ ግን አታደርጉትም። ጊዜ መተኛት፣ በጊዜ መንቃት። ይህን በፍጹም እንዳትረሱት። በቂ እንቅልፍ ማለት በሰዓታችሁ ተኙ፣ በሰዓታችሁ ተነሱ። አሁን ብዙ ሰው 8 ሰዓት 7 ሰዓት ኢቨን ከ6 እስከ 8 ሰዓት መተኛት በቂ እንቅልፍ መተኛት ነው ብሎ ያስባል። ነገር ግን እናንተ በማይግሪን የምትጠቁ ሰዎች ይህ ብቻውን በቂ አይሆንም። ምንድነው ማድረግ ያለባችሁ? ለምሳሌ ማታ 2 ሰዓት ተኩል የምተኙ ከሆነ ነገ ላይ 3 ሰዓት አታርጉበት፣ 4 ሰዓት አታርጉበት፣ ወይም ደግሞ ቀደም ብላችሁ 12 ሰዓት 1 ሰዓት አታርጉበት። ይህ ሰዓት ኮላፕስ ስናደርግበት ማይግሪናችን እጅግ በጣም ይቃወሳል። ያን 1 ሰዓት እንኳን ገብታችሁ ተኝታችሁ ለ9 ሰዓትና ለ10 ሰዓት ብትተኙ በቂ እንቅልፍ እንዳገኘ አይደለም ያስበው። የሆነ ነገር እንደታወከበት ነው የሚያውቀው ያንን ነገር። ስለዛ ቆጥቡ።
በጣም በተለመደ ሰዓት ተኙ፣ በተለመደ ሰዓት ንቁ። በተቻላችሁ መጠን ጠዋት እርሊ የሚነሳው ሰው ለመሆን ሞክሩ። ከ11 ሰዓት እስከ 12 ሰዓት ባለው ሰዓት ለመነሳት ሞክሩ። በዛ ሰዓት ተነሱ። የምታደርጉትን ቀላል እንቅስቃሴ አድርጉ። ቀዝቃዛ ውሃ ታጠቡ። ከዛ ኋላ ወካችሁን አድርጉ። የራሳችሁን ዴሊ ሩቲናችሁን አድርጉና በዚህ መንገድ ሂዱ። ይህ ዲሲፕሊን እጅግ በጣም ለውጥ ያመጣላችሁ ታያላችሁ። ሌላው ማይግሪንን የምታክሙበት ወይም ደግሞ ማይግሪንን ከናንተ ጋር ያለውን ነገር የምትፈትሹበት ትልቁ መንገድ ብዙዎቻችን የማናደርገው በተለይ እንደ ኢትዮጵያውያን ልምድ ማድረግ ያለብን ግን ልምድ የማናደርገው ነገር ምንድነው? ጆርኒ ነው። በሽታችሁ መቼ ምንና እንዴት ስትሆኑ እንዴት ስታደርጉ እንደሚነሳ ያዙት። ዛሬ ካመማችሁ አለፈ ብላችሁ ያለፉትን 2 እና 3 ቀን ምን አርጋችኋል? እሱን ጆርኒ አርጉ። በየስንት ቀኑ ይመጣባችኋል? ስንት ቀን ይቆያል? ጆርኒ አርጉት። ምን ተመግቤ ነበር? ምን አርጌ ነበር? ምን ያህል ተኝቼ ነበር? ምን ሰዓት ተነስቼ ነበር? ምናምን የሚለውን ጆርኒ አርጉት፣ በለመዳችሁት መንገድ ማለት ነው። ይሄ ይከብደናል እንዴት ጆርኒ እናርግ ካላችሁ እኔ ያለፉትን ጊዜዎች እንዴት ጆርኒ እንደማድረግ የማጋራችሁ ይሆናል። መምጣቱ በፊት የሚደረጉ ነገሮችን ነው እስካሁን የነገርኳችሁ። ነገር ግን በሽታው ሲመጣ ብዙዎች እንደሚሏችሁ በሕክምና ባለሙያዎችም እንደሚሉት ራሳችሁን ከብርሃን ሸሽጋችሁ ጨለማ ክፍል ውስጥ ተኙ፣ እንዲሁም ደግሞ ከድምፅ ራቁ በሚሏችሁ ሰዓት ማለት በሽታው ከተከሰተ ማለት ነው። በዚህ ሰዓት በሽታው አሟችሁ ከሆነ ከብርሃን ከመራቅ የተሻለ ግሪን ላይት ቴራፒ አድርጉ። ብርሃናችሁ ነጭ ወይም ቢጫ ብርሃን ያለበት ቤት ላይ ካላችሁ ከነዛ ብርሃኖች ውጡና ዋርም ላይት ወይም ደግሞ ግሪን ላይት እችን ተጠቀሙ። ይህ ላይት አእምሯችሁን ያረጋጋዋል። ያ የተጨናነቀውና በተቆጣ ያለውን የነርቭ ስርዓታችሁን የሚያረጋግላችሁ ግሪን ላይት ቴራፒ አድርጉ። ጨለማ ውስጥ ከመተኛት በተሻለ ዋርም ላይቶችን ወይም ደግሞ ግሪን ላይቶችን ተጠቀሙ ማለት ነው። በዚህ ሰዓት ጨለማን ተገን አታደርጉም ወይም ደግሞ ራሳችሁን ከጨለማ እያራቃችሁ ነው። አእምሯችሁም ደግሞ ለመረጋጋት የሚያስፈልገው ነገር እያገኘ ነው ማለት ነው። ሌላኛው ምንድነው? ድምፅን ራቁ የሚባለው ድምጾች በጣም ፈጣን ቫይብሬት ካላቸው ድምጾች ርቃችሁ በጣም የተረጋጋ ድምጽ ፍሎ ናቹራል የሆነ ድምጾችን የምትሰሙበት ሁኔታ ላይ ሆኑ። ለምሳሌ በቤት ውስጥ ቁጭ ብላችሁ ኖርማል ቀን ላይ ለሰሙት የሚችሉት ውጪ ላይ የሆነ ሰው ድምጽ፣ የሆነ ሰው እንቅስቃሴ፣ የሆኑ ነገሮችን ከነሱ ለመራቅ እንዳትሞክሩ። እነሱን አዳምጧቸው። በቤት ውስጥ የምትጠቀሙት ዲቫይሶች ካሉ ድምጾች ካሉ እነዛም ድምጾች ሌላ ቀን ከምትጠቀሙት በተለየ በጣም የተረጋጋ ፍሪኩዌንሲ ያላቸው አእምሮ ሊያረጋጋ በሚችል ፍሪኩዌንሲ ውስጥ የሚሄዱ ኢንስትሩሜንታል ሙዚቃ ሊሆን ይችላል፣ መዝሙሮች ሊሆኑ ይችላሉ። የተረጋጉ ፍሎ ያላቸውን ድምጾች ተጠቀሙ። ቅድም ከመታመማችሁ በፊት ማድረግ ያለባችሁን ጥንቃቄ ነበር ያየነው። አሁን ህመሙ ተከስቷል ብለን ካሰብን እነዚህ ነገሮች ነው ማድረግ ያለብን። ብዙ ጊዜ ፔንክለሮችን እንወስዳለን። ፔንክለሮችን ለሚቀጥሉ 3 እና 4 ወር ባለመውሰድ እነዚህ ያልኳችሁ ነገር በመውሰድ ለውጡን ራሳችሁ ላይ ነው። ይህ ጥናቶች የሚደግፉት በሳይንሳዊ መንገድ የተረጋገጠ እውነት ነው መጋራችሁ። እንዲሁም ደግሞ እኔ ላይ የሰራውን ነው የምነግራችሁ። ፔንክለሮችን አቁሙ ስላችሁ መውሰዱ እጅግ በጣም ስለሚያዳክም ነው። ሌላው ማድረግ ያለባችሁ የትኛውን የአእምሯችሁን ክፍል በተደጋጋሚ እያመማችሁ እንደሆነ፣ ግራውን የአእምሯችሁን ክፍል፣ ቀኙን የአእምሯችሁን ክፍል፣ የኋላውን የአእምሯችሁን ክፍል፣ መሀል የአእምሯችሁን ክፍል ወይስ ከግንባር ጀርባ ያለውን የአእምሯችሁን ክፍል ነው የሚያማችሁ የሚለውን ቼክ አድርጉ። ግራና ቀኝ ያለውን የአእምሯችሁን ክፍል ከሆነ የሚያማችሁ በሰዓቱ ከጆሮአችሁ ከፍ ብላችሁ 2 ጣታችሁን ከፍ ታደርጉና እዛች አካባቢ ላይ ፕረስ ማድረግ ወይም ደግሞ ማሳጅ ማድረግ፣ የተቃራኒውን በዛው ተመሳሳይ ማሳጅ ማድረግ። ሌላው የእግራችሁን አውራጣት በጣም ፕረስ ማድረግ፣ ህመም እንዲሰማው ማድረግ። ያ በዛ ሰዓት ነርቫችሁ የተወሰነ ጫና እንዲያደርበትና ትኩረቱን እንዲቀይር ያደርጓል። ያንን ነገር ማድረግ ተላምዱ። ነገር ግን ትልቁ መፍትሄ በረዶ ውስጥ ፊታችሁና እግራችሁን መዘፍዘፍ። እግራችሁን አብሶ የታመማችሁበት ሰዓት ላይ መዘፍዘፍ። ከዛ በኋላ ደግሞ ናቹራል ፖዚንግ ሆናችሁ እንደዚህ ቀጥ ብላችሁ ተቀምጣችሁ የማጀራታችሁን የጀርባ ክፍል ማሳጅ ማድረግ በሰዓቱ ላመማችሁ ማይግሬን መፍትሄ ይሆናችኋል። ወይም ደግሞ ከእናንተ ጋር የሚቆይበትን ከ3 እስከ 3 ቀን ከ3 ሰዓት እስከ 3 ቀን የሚቆየውን የራስ ምታት ወይም ደግሞ ይሄ ህመም ስሜት እንዲቀንስ ብሎም እንዲጠፋ ያደርገዋል ከምትወስዱት ፔንክለር በተሻለ ማለት ነው። እነዚህን ነገሮች አድርጋችሁ መፍትሄ ካጣችሁ ሌላ
ችግር ሊሆን ይችላልና ወደ ሐኪሞች መሄዳችሁና ሐኪማችሁን ማማከር እንዳትረሱ። ይህን ግን አድርጋችሁ መፍትሄ ካገኛችሁበት በኮመንት መስጫው ሳጥን ውስጥ አዎ እንደዚህ ብላችሁ ኮመንት አድርጉኝ። እንዲሁም ደግሞ በቀጣይ ልሰራላችሁ የምትፈልጉትን የቪዲዮ ሐሳብ ወይም ደግሞ ጥያቄ ካላችሁ በኮመንት መስጫው ላይ አስቀምጡልኝ። ይጠቅማችኋል ብላችሁ ለምታስቡት ወንድሞቻችን ቪዲዮን ሼር ማድረጋችሁን እንዳትረሱ። ቻናሉ ራስን በራስ ነው። ራሳችንን በራሳችንን እየቃኘን ራሳችንን የምናክምበት ስለ ራሳችን የምናወጋበት ቻናል ነውና ሰብስክራይብ በማድረግ ቤተሰብ ይሁኑ። አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም።